ማርኬት ሲንቀሳቀስ በእነዚህ ሶስት ነገሮች ተመስርቶ ነው። እነዚህ ሶስት ነገሮች በጣም ወሳኝ የሚባሉ ነገር ናቸው። የመጀመሪያ አኪዩሜሽን፣ ማኒፕሌሽን እንዲሁም ደግሞ ዲስትሪቢሽን እንለዋለን። በአንድ ላይ ኤንዲ ማለት እንችላለን። እዚህ ጋር እንደምናየው ከሆነ ይሄኛው አኪዩሜሽን ይባላል። ማርኬት እዚህ ጋር ሬንጅ እየፈጠረ ነው ያለ። ከላይም ከሎው ምን አለ ሊኩዲቲ ይጠራቀማል ማለት ነው። ዜን የተጠራቀመው ሊኩዲቲ ምን ይፈጥራል? ማኒፕሌት ያደርገዋል ማለት ነው ማርኬት። ያን የተጠራቀመው ሊኩዲቲ ሲወስድ ምን ይባላል? ማኒፕሌሽን ይባላል። ዜን ቀጣዩ ደግሞ የሚመጣው ምንድን ነው? ዲስትሪቢሽን ነው። ማኒፕሌት ከተደረገ በኋላ ማርኬት አሁን ትክክለኛ ሙቭመንቱን ይጀምራል ማለት ነው። እነዚህ ሶስት ነገሮች በጣም ወሳኝ ነገር ናቸው። አኪዩሜሽን አለ፣ ከዛ እዚህ ጋር ማኒፕሌሽን ይፈጠራል፣ ከዛ ደግሞ ዲስትሪቢሽን ይፈጠራል። እዚህ ጋር ማኒፕሌት ነው የተጠራቀመው ሊኩዲቲ ይወስዳል። ከወሰደ በኋላ ደግሞ አሁን ዲስትሪቢሽን ይፈጠራል። ትክክለኛ ሙቭመንት የምናገኘው በእንደዚህ ነው። እነዚህ ሶስት ነገሮች በአንድ ካንድልስቲክ ማየት እንችላለን። ለምሳሌ እዚህ ጋር ነው ይሄ ነገር መጀመሪያ በቤሪሽ ላድርግላችሁ እና ማርኬት ወደ ላይ ከመውጣቱ በፊት ምንጊዜም ወደ ታች ይወርዳል። ይሄ ማኒፕሌሽን ነው እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ያለው ማኒፕሌሽን ማርኬት ገና ይሄ ካንድልስቲክ ክሎዝ አላደረገም። ዜን አሁን ምን ያደርጋል? ቅድም የወረደው አላ አሁን እዚህ ጋር እንደዚህ አይነት ዊክ ይፈጥራል ማለት ነው። ዜን ማርኬት ምን ያደርጋል? ወደ ላይ ይወጣል ማለት ነው። እዚህ ጋር እንትን እናድርገውና ከለሩ በአረንጓዴ ላድርግላችሁ። ዜን ማርኬት ወደ ላይ ይወጣል። ዜን እዚህ ጋርም ቅድም የወጣው ስላለ እዚህ ጋር ዊክ ይፈጥራል ማለት ነው። ይሄ በቃ ይሄ ነው ምንም የሚለየው። ያኛው ስሞል ታይም ፍሬም ላይ ሆኖ ነው። ይሄ ደግሞ ወደ ዴሊ ቻርት ላይ አድርጋችሁት በአንድ ካንድልስቲክ ስታዩት ነው ማለት ነው። ያኛው ዊክ ምንድን ነው? እዚህ ጋር ማኒፕሌት የተፈጠረው። በእነዚህ ሶስት ነገሮች ተጠቅመን ማርኬት ትሬድ መግባት ትችላለን ማለት ነው። አሁን ወደ ሪል ቻርት ገብተን ምን እንደሚመስል አብረን እንይ። ለምሳሌ እዚህ ጋር ጂፒዩሲዲ ያለን እንደምታዩት ማርኬት መጥቶ የኤዥያንን ሃይ ምን አድርጓል? ማኒፕሌት አድርጓል ማለት ነው። ማርኬት መጣ፣ ይህን ማኒፕሌሽን ወሰደ እዚህ ጋር። ዜን ማርኬት ስትራክቸር ሽፍት ተጠቅማችሁ ያኔ ትሬድ መግባት ትችላላችሁ ማለት ነው። ከማኒፕሌሽን በኋላ እንደምታዩት ማርኬት ስትራክቸር ሽፍት ሰጥቶና ትንሽ ወደ ላይ ወጥቶ ነበር፣ ግን ሪል ሙቭመንቱን ያኔ ጀመረ ማለት ነው። የኤዥያንን ሃይ ምን አደረገ? ማኒፕሌት አደረገ። ከዛ ማርኬት ስትራክቸር ሽፍት ሰጠን። እኛ የምንገባው ምን ላይ ነው? ማኒፕሌት ከተደረገ በኋላ ያኔ በምናገኛት ማርኬት ስትራክቸር ሽፍት ነው ትሬድ የምንገባው። ሁለተኛ ምሳሌ እዚህ ጋር ማለን እንደምታዩት ማርኬት መጣ፣ የኤዥያንን ሃይ ምን አደረገ? ማኒፕሌት አደረገ። ማኒፕሌት ካደረገ በኋላ እዚህ ጋር እንደምታዩት ማርኬት ስትራክቸር ሽፍት ሰጠን። አሁን ያኔ ነው ትሬድ የምንገባው። አሁንም ልብ በሉ ሁል ጊዜ ከማኒፕሌሽን በኋላ ነው ትሬድ ብንገባው። ከቢፎር ብንገባው እኛን ማኒፕሌት የምንደረገው። እንደምታዩት ማርኬት ስትራክቸር ሽፍት ከሰጠን በኋላ እንዴት እንደወረደ። ሶስተኛ ምሳሌ ነኝ። ወደ ሶስተኛ ምሳሌ ከመሄዳችን በፊት ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ የኛ ቤተሰብ ተቀላቀሉን። እንዲሁም ይሄ ቪዲዮ ከተመቻችሁ ሞር ይሄን ቪዲዮ እንድሰራላችሁ ላይክ አድርጉልኝ። እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ጻፉልኝ። ሁሌ ሐሙስ ቴሌግራም ላይ ላይቭ ስትሪም ስለምገባው ጠዋት 3 ሰዓት ላይ ያልተቀላቀላችሁን ሰዎች ተቀላቀሉ። አብረን ዴይሊ ባያስ እናወጣለን። ጥያቄም ካላችሁ እዛ ላይ መጠየቅ ትችላላችሁ። ወደ ሶስተኛው ምሳሌ ወደ ሶስተኛው ምሳሌ ስናይ እንደምታዩት ማርኬት መጥቶ የኤዥያንን ሃይ ምን አድርጓል? ማኒፕሌት አድርጓል። እኛ ሁል ጊዜ ትሬድ የምንገባው ከማኒፕሌሽን በኋላ ነው ብያችኋለሁ። እዚህ ጋር እንደምታዩት በደንብ ካልታያችሁ እዚህ ጋር ማርኬት ስትራክቸር ሽፍት አለን፣ ኦር ደግሞ ቼንጅ ኢን ስቴት ዴሊቨሪ አለን። ያኔ ከሰጠን በኋላ ማርኬት እንዴት እንደሄደ እዩት። ትሬድ እንድትገቡ እኔ ሪኮመንድ ማድረጋችሁ ማኒፕሌሽን ከተፈጠረ በኋላ ብትገቡ አሪፍ ነው። በሴሽኖችን ስናያቸው እነዚህ ሶስት ነገሮች ምን ይመስላሉ ነው። የመጀመሪያው አኪዩሜሽን ነው ብያቸዋለሁ። አብዛኛው ጊዜ የሚፈጠረው ምን ላይ ነው? ኤዥያን ሴሽን ላይ ነው የሚፈጠረው። ዜን ማኒፕሌሽን ይፈጠራል። ማኒፕሌሽን የሚፈጠረው ወይ ለንደን ሴሽን ላይ ነው። አብዛኛው ጊዜ ልብ ብላችሁ ካያችሁት ለመጨረሻ ጊዜ ሃይ ኦር ሎ የምታዩበት በለንደን ሴሽን ነው። ዜን ዲስትሪቢሽን ይፈጠራል። ዲስትሪቢሽን ላይ በጣም አሪፍ ነው የሚሆነው። እኔ ሞስት ኦፍ ታይም ቲፒን ምናምን የሚነካልኝ በዲስትሪቢሽን ሰዓት ላይ ነው። እነዚህ ሶስት ነገሮች ተጠቅማችሁ ትሬድ ግቡ። የኔ ትሬዲንግ ፕላኔ ይሄ ነው። ትሬድም ስገባ የምገባው ይሄ ነው። ቴሌግራም ቻናል ላይ ሼር ስለማደርግ ትሬድ ከመግባቴ በፊት ገብታችሁ መከታተልም ትችላላችሁ። እንደዚህ አይነት ቪዲዮ የምትፈልጉ ከሆነ ሰብስክራይብ በማድረግ አዳዲስ ነገር ታገኛላችሁ። ይህን ቪዲዮ ከወደዳችሁ ደግሞ ላይክ አድርጉት። ቻው።